ጣሊያን የረገማት ዚነዲን ዚዳን ነው እያሉ ነው የሚገኙት። ግርምዬ እንዴት በል 2006 የዓለም ዋንጫ ላይ በፍጻሜው ጨዋታ ከማታሬዚ ጋር በነበረው ግጭት ማታሬዚን በግንባር ደረቱን መነረቱን ተከትሎ ዚዳን በቀይ ካርድ ወጣ። ትልቅ ግምት የተሰጣትና የዓለም ዋንጫውን እንደምታነሳ ኦልሞስት እርግጠኛ የነበሩት ፈረንሳዮች ዋንጫውን ሳያነሱ ቀሩ። ዚዳን አንገቱን ደፍቶ ወጣ። የዓለማችን የእግር ኳስ ጣዖት በሚል ብዙዎች የሚያነሱት ዚነዲን ዚዳን፣ የእግር ኳስ መለኪያ፣ የእግር ኳስ ታላቅ ሰው የሚባለው ዚዳን አንገቱን ደፍቶ ወጣ። ጣሊያን ዋንጫውን አሳካች። ከዛ በኋላስ 2010 ላይ በምድብ ተሰናበቱ። 2014 ላይ በምድብ ተሰናበቱ። ያለፉት 3 ተከታታይ የዓለም ዋንጫዎች ደግሞ ጭራሽ ተሳትፎም የለ። ስለዚህ እንደ ቤኔፊካዎች ቤላ ጉትማን ያው ህይወታቸው በህይወት ስለሌሉ መቃብር ቦታቸው ላይ ነው የተማጸኑት። ጣሊያኖች በህይወት አለ ዚዳንን ወይ የጁቬንቱስ አሰልጣኝ በማድረግ እርግማኑ እንዲያነሳላቸው ማድረግ ይኖርባቸዋል።